ይህ ባህላዊ ትዕይንት እንግዲህ ቄጣላ ይባላል። የሲዳማ ክልል አባቶች ሀዘን ደስታቸውን፣ ፍቅራቸውን እና አብሮነታቸውን የሚያሳዩበት ባህላዊ ትዕይንት ነው። በዛሬው ዕለት በሲዳማ ክልል በሐዋሳ ከተማ ላይ ለጠቅላይ ሚኒስትር ዶክተር አብይ አህመድ አሊና ለብልጽግና ያላቸውን ፍቅርና አብሮነት በአደባባይ ህዝቡ ነቅሎ ወጥቶ አሳይቷል። ሲዳማ ክልል ብልጽግና ይጠበቃ ተስማምቶታል። ህዝቡ ተስማምቶታል። ምንም ኮሽታ አያስፈልጉም። ስለዚህ በዛሬው ዕለት እንግዲህ አስደማሚ ትዕይንት ነው ያየነው። በጣም ለአቢቹ በተለይ የሰጡት ፍቅር በቄጣላ ትርኢት እያወደሱት የነበሩበት መንገድ እውነት ለመናገር ትለያላችሁ። ሲዳማ ክልሎች በጣም ነው የምታምሩት። ሲዳማ ክልል እንግዲህ ብልጽግና ይሄ የመጣውን ለውጥ አክሴፕት አድርጎ የተቀበለ ህዝብ ነው። እውነት ለመናገር ቦታውም ደግሞ ያላችሁ አመራሮች እያመጣችሁት ላላችሁት ለውጥ የዚህን ያህል የህዝብ ተቀባይነት ያገኛችሁት ያመጣችሁት ለውጥ ውጤታማ ስለሆነ ነውና በርቱ። አብሮነታችን እኛም ከናንተ አይለይምና በጣም ነው የምታምሩት የሲዳማ ክልል ወጣቶች፣ እናት አባቶች በዛሬው ዕለት ያሳያችሁት ትዕይንት። በዚህ አጋጣሚ የክልሉ ርዕሰ መስተዳደር አቶ ደስታ ሌዳሞንና የሐዋሳ ከተማ ከንቲባ ጥራቱን በየነን በጣም ነው የምናመሰግናችሁ። እንወዳችኋለን። አብረናችሁ ነን። ዋጠጡ የነበራችሁ ችላችኋል ሲዳማዎች።